ዛሬ ውዶች ድብር ብሎኝ ነው ወደ እናንተ የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረከቱ። በስደት ላይ ያላችሁት ወንድሞቼ እንዴት ናችሁ? እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። የኔ ውዶች በያለንበት አላህ ይጠብቀን፣ ኢትዮጵያ ሀገራችን ሰላም ያርግልን እና ውዶቼ እናንተስ ጋር እንዴት ነበሩ ውሎ? እኔ ጋር ዛሬ አልሐምዱሊላህ ብቻ እውነት ለመናገር ድብር ብሎኝ ነው ዛሬ የዋልኩት። የኔ ውዶች እናንተ ጋርስ እንዴት ነበር? ምሽትስ እንዴት ነበር? ያው አንዳንዴ ታውቃላችሁ ይደብራል፣ ይከፋችኋል፣ ብዙ ነገር ብቻ ይሄንንም አልፈ ነው ነገ ሌላ ቀን ነው። በተስፋ እንኖር ኢንሻአላህ። እና እኔ ዛሬ የሆነ ድብር ብሎኝ ከራሴ ጋር ስታገል ነው ያልኩት። ብቻ ግን አልሐምዱሊላህ ያው ሁሉም ለበጎ ነው ትላላችሁ። አንዳንዴ ያው ይከፋል። ያው በስደት የምንኖሩ መቼም ታውቁታላችሁ። እና እንደዛ ነበረ። እስኪ ዛሬ ከእናንተ ጋር ትንሽ ላውራ ብዬ እናንተን ሳወራ ትንሽ ይለቀኛል ብዬ መጣሁኝ እና ወዶቼ አይዞን፣ ነገ ሌላ ቀን ነው። ይሄንን እናልፈዋለን። ውስብስብ ያለውን ሁሉ እናልፈዋለን ኢንሻአላህ። እኛ የመዳም ቅመሞች እኮ ምንም የሚበግረን የለም። ችግሩ አንዳንዴ ቶሎ እንሰበራለን። ብንሰበርም እኮ ደግሞ እንነሳለን። እና ብቻ እንደዛ ነው ውዶቼ። ብቻ አላህ ወይኔ እንደው አላህን የምለምነው በስደት ላለን እህት ወንድሞች ባሰብነው ሳይሆን ባላሰብነው ርዝቃችንን እንደው ፍስ አድርጎ እንደው አላህ የእውነት እንደው ርዝቃችንን ባሰብነው ሳይሆን ባላሰብነው በአቋራጭ እኛ ካልነው በላይ አድርጎ በሰላም ከምንወዳቸው ሰዎች ጋር ላይ ያገላግለን። ሀገራችንን ሰላም አድርጎ እና አንዳንዴ ከባድ ነው ብቻ አልሐምዱሊላህ። ያው ማማረር የለብንም። ይህንን እኛ ያለንበትን ህይወት ስንት የሚመኘው ሰው ስላለ አልሐምዱሊላህ። ቤተሰብ ያው ሲከፋችሁ አንዳንዴ ታለቅሳላችሁ ብዙ ነገር፣ ግን ቢሆንም አልሐምዱሊላህ ለኩል ሀል ማማረር የለብንም ከኔ ጀምሮ። ለምንድን ነው የምንኖረው? መኖር ሰልችቶናል ምናምን የምንል በጣም ብዙ አለን፣ ግን ለራሳችን ስንል ነው የምንኖረው ቤተሰብ። እኛ ገና ብዙ ያልኖርነው ህይወት አለ፣ ብዙ ያላየነው ነገር አለ። የእውነት ያኔ በሀገራችን ላይ እንደዚህ ወክ እንኳን ማድረግ እየናፈቀን ወተን እንኳን ፀሐይን ለማየት በጣም ስንት የሚናፍቃቸው ልጆች አሉ የምር። እና ቶሎ አትሰበሩ ወዶቼ፣ ጠንካራ መሆን አለብን። ነገ ሌላ ቀን ነው ኢንሻአላህ። ነገ ሌላ ቀን ነው። እኛ ጠንካራ ሆነን የውስብስብ ነገር ካለፍ ነው ነገ ሌላ ቀን ነው። የሚረዳን ባይኖርም ቤተሰብ ባይረዳን ወላ እህት ወንድም ባይረዳን እኛ ለራሳችን እኮ ጠንካራ ነን የምር። ያው ስደት ላይ ስንኖር የሚረዳን ሰው እንፈልጋለን። የኔ ችግራችንን ጆሮ ሰጥቶ የሚያዳምጠን ሰው እንፈልጋለን። ግን ደግሞ ይሄም ያልፋል። እኛ ጠንካራ ነን። ይሄን ነገር ስናጣ ተስፋ ቆርጠናል። ለምንድን ነው የምኖረው? ለማን ነው የምኖረው? እኛ ለራሳችን ነው የምንኖረው ውዶች። ምክንያቱም በጣም ያልኖርናቸው ብዙ ያልኖርናቸው ጊዜዎች አሉ። ስለዚህ እነሱን ደግሞ እንኖራቸዋለን ኢንሻአላህ ባላህ ፍቃድ ማለት ነው። እና ውዶቼ አብሽሩ፣ ነገ ሌላ ቀን ነው። የእውነት መቼም ተስፋ እንዳትቆርጡ፣ መቼም እጅ እንዳትሰጡ እሺ። መቼም እጅ አንሰጥም፣ መቼም አንወርቅም። አንገታችንን ቀጥ አድርገን እንደ ሰው እንሄዳለን። አይዟችሁ እሺ። ማታ ስንተኛ በእንባችን ትራሳችንን እያራስ ነው እንደምንተኛ። ብዙ ነገር እየከፋን የሚረዳን ሰው ስናጣ በጣም ይከፋናል።
ግን ይሄም ሌላ ቀን የእውነት ይሄንም እናልፈዋለን ኢንሻአላህ። አብሽሩ እሺ። አላህን ይዘን እኛ አንወርቅም። ወላሂ አላህን ከያዝን ከሰው በላይ አላህ ነው ለኛ። በቃ ብንነግረውም ባንነግረውም የውስጣችንን የሚያቀልን እሱ ብቻ ስለሆነ ስለዚህ አላህን ይዘን አንወርቅም ውዶቼ። አብሽሩ፣ ነገ ሌላ ቀን ነው። በስደት ላይ ያላችሁ እህት ወንድሞቼ አይዟችሁ እሺ። መቼም ተስፋ እንዳቆርጥ የእውነት የሚረዳን ሰው ባይኖርም አንድ ቀን ቀጥ ብለን እንሄዳለን። ግን ደግሞ ለራሳችን እንኑር። በቃ የእውነት ለራሳችን እንኑር። በቃ ለራሳችን መኖር አለብን። ወላይ እንደዚህ ብስቁልቁል እንዳልን ህይወት ጨለማ እንደሆነብን መቅረት የለብንም። እሺ ወዶቼ አይዞን፣ እስበሳችን እየተጋገዝን እኔንም አበረታቱን። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ዩቲዩብ ያልከፈታችሁ ደግሞ በጣም እውቀት ያላችሁ ልጆች አላችሁ። ወላይ ክፈቱ፣ የምር ክፈቱ። ጊዜያችንን በስራ እናሳልፈው። እንደዚህ በስራ እንደዚህ በቃ ገብተን ከእህቶቻችን ጋር ምናምን ስናወራ ምናምን ጭንቀታችን እንረሳዋለን። ያው ማታ ክፍላችን ስንገባ ሁሉም ነገር ይመጣል። ግን ቢሆንም ደግሞ ይሄ እናልፈዋለን። እኔ ልጅተን ይመጣል ብዙ ነገር አለ፣ ብዙ አለ ቅስም የሚሰብር ነገር። ግን ይሄንንም እናልፈዋለን። የኔ ወዶች አብሽሩ እሺ። እና አይዟችሁ፣ በርቱልኝ፣ እኔንም አበረታቱኝ። ከጎን የሆናችሁ አበረታቱኝ የኔ ወዶች አዲሶች። አብረን እጅ ለእጅ እንያያዝ። ይሄም ያልፋል እሺ። ይሄንም አልፈነው ነገ ጥሩ ደረጃ እንደርሳለን። ይሄንም እንደ ታሪክ እናወራዋለን ኢንሻአላህ። የእውነት አይቀርም ደግሞ እና ወዶቼ በርቱልኝ። በጣም ውድድ አደረጋችኋለሁ የእውነት። እኔ አረብ ሀገር ላሉ እህት ወንድሞቼ በጣም ነው ሪስፔክት ያለኝ የእውነት። ምክንያቱም እኛ የምንኖረውን ህይወት እና እኛ ብቻ ነን የምናውቀው። ማንም የሚረዳን ሰው የለም። እና ውዶቼ ክበሩልኝ፣ በርቺ፣ አይዞሽ፣ ጠንክሪ ለምትሉኝ በጣም አመሰግናለሁ። እኔም በርቺ እንዳላችሁኝ እናንተን አላህ ያበርታችሁ፣ አላህ ከጎናችሁ ይሁን። ሰላም ሁኑልኝ።